ክርስቶስንም ሞት መኝታ ቤት ውስጥ አግኝቶታል። ምንድነው መኝታ ቤት ካላችሁ ሞት ምንድነው በመጽሐፍ ቅዱስ ሲገለጥ አንድ ቃል አለ እንቅልፍ ተብሎ ነው። ለምሳሌ ወዳጃችን አልዓዛር ሞቷል ለማለት ወዳጃችን አልዓዛር ተኝቷል። አንቀላፍተው ስላሉት እንዳታዝኑ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ። እንቅልፍ የሚለው ስለሞት ነው። ስለዚህ ሞት እንቅልፍ የሚባል ከሆነ መቃብር ደግሞ መኝታ ቤት ይሆናል ማለት ነው። ሞት እንቅልፍ ነው፣ መቃብር መኝታ ቤት ነው። ስለዚህ ዮሴፍን የጲጥፋራ ሚስት መኝታ ቤት ውስጥ እንዳገኘችው ክርስቶስንም ሞት መቃብር ውስጥ አገኘችው፣ በመኝታ ቤት በተመሰለ ማለት ነው። ዮሴፍን ብቻውን ስታገኘው ፈቃዴን ካልፈጸምክልኝ ብላ የራሷ ልታደርገው ያዘችው። ልብሱን ጥሎላት ወጣ። መድኃኒታችን ኢየሱስ ክርስቶስም ለሞት መግነዙን ጥሎ ነው የወጣው። ጨርቁን ይዛ ተዋረደች ማለት ነው። ዮሴፍን ጨርቁን ይዛ እንደ ጮኸች ሞት ወይ መውገት አለ ተብሎ ሞት የተዋረደውና መግነዙን ብቻ ነው መያዝ የቻለው ሞት ክርስቶስን ሊይዝ ሞት ይዘው ዘንድ አልቻለም ይላል። ሞት የተዋረደበት ቀን የጲጥፋራ ሚስት የተዋረደችውን ውርደት ክርስቶስ በመቃብር መግነዙን ጥሎ ወጥቶ ሞትን አዋርዶታል ማለት ነው።